ሰላም ሰላም ጤና ይስጥልኝ የሀገሬ ልጆች ውድ ኢትዮጵያውያን ዛሬ ደግሞ ስለ ኢትዮጵያ ክፍሎች አድሚኒስትሬቲቭ ዲቪዥንስ ምን እንደሚባሉ በአፋን ኦሮሞ ጠቀስ አድርገናቸው እናልፋለን። የኢትዮጵያ እንግዲህ ወሰኖች አሉ አይደለም እነሱ ምን እንደሚባሉ እናያለን። በአፋን ኦሮሞ ምን ይባላሉ ይጠቅመናል ለኮሙኒኬሽን ይሄ። ስለዚህ ኩታሌ ኢትዮጵያ administrative divisions in ኢትዮጵያ እንግዲህ ባዲያ ገጠር ማለት ነው። ያው እንግዲህ ገጠር አለን ከተማ አለን። ባዲያ ገጠር ባዲያ ማለት ነው። ባዲያ ይጠብቃል። እሺ ከተማ መጋላ ነው። መጋላ ብዙ የምትሰሙት ቃል ነው። መጋላ ኦኬ መጣን ወደ ክፍሎቹ። እንግዲህ ይሄ እንግዲህ ባዲያ አለ መጋላ አለ። እነዚህ ባዲያ በሉ ገጠር በሉ በእነዚህ ቀጥሎ በመናያቸው ኩታሌ ኢትዮጵያ የሚመደቡ ነው የሚሆኑት ማለት ነው። ስለዚህ ትንሹ አድሚኒስትሬቲቭ ዲቪዥን በኢትዮጵያ ውስጥ ቀበሌ ነው። ቀበሌ ደግሞ ገንዳ ይባላል በአፋን ኦሮሞ ገንዳ። ከዛ ወረዳ አና ነው የሚባለው። አና ወረዳ ከቀበሌ ቀጥሎ ወረዳ ነው ያለው አና ይባላል። ልዩ ወረዳ አለ። እንግዲህ ከወረዳ ከፍ ያለ ከክልል ዝቅ ያለ የአስተዳደር እርከን ነው ኢትዮጵያ ውስጥ። አና አዳ እንግዲህ አና ወረዳ ነው። አዳ ልዩ ነው። አና አዳ ልዩ ወረዳ። ከዛ ቀጥሎ የሚመጣው ዞን ነው። ዞን ጎዲና ይባላል። ጎዲና ዞን እንግዲህ ያለው የአስተዳደር ወሰን በዚህ መልኩ ነው የሚቀጥለው። ጎዲና ዞን ነው። ልክ እንደ አና አዳ ሁሉ ጎዲና አዳ አለ። ልዩ ዞን አለ። ይሄ ልዩ ዞን ከዞን ከፍ ያለ ከተራ ዞን ከፍ ያለ ከክልል ዝቅ ያለ የአስተዳደር እርከን ነው። ይሄኛው ደግሞ ጎዲና አዳ ማለት ነው። በኢትዮጵያ ውስጥ ነው ማለት። ከዛ ናኖ ነው እንግዲህ ናኖ ክልል ማለት ነው። ናኖ ክልል ናኖ ያው እንግዲህ አጻጻፉም ማነበቡም እንደዚህ ናኖ ክልል ነው። ከዛ መጨረሻ ላይ የኛው ውድ ሀገር የምትወክለው ቢያ ተብላ ነው ማለት ነው። ቢያ ሀገር ነው። ቢያ ሀገር። ስለዚህ ባዲያ ገጠር፣ መጋላ ከተማ፣ ገንዳ ቀበሌ፣ አና ወረዳ፣ አና አዳ ልዩ ወረዳ፣ ጎዲና ዞን፣ ጎዲና አዳ ልዩ ዞን፣ ናኖ ክልል፣ ቢያ ሀገር ይሆናል ማለት ነው። እንግዲህ ኢትዮጵያ በምትመለከቱት መልኩ ኢትዮጵያ በዚህ መልኩ ነው አፋን ኦሮሞ ቁቤ የምትጻፈው ማለት ነው። እሺ እንግዲህ ልዩ ደግሞ አሉ ጠቃሚ ኢምፖርታንት ተርምስ ብዙ ጊዜ የምንጠቀማቸው እነሱን ደግሞ ጠቅሰን እንለፍ። እንግዲህ አቅጣጫዎች አቅጣጫ ከለቲ ነው። አቅጣጫው ሲሆን ከለቲ ወን ይሆናል ማለት ነው። ወን የሚለውን አብዥ ይወስዳል። ኦኬ አራት አቅጣጫዎች አሉን አይደለም። ሰሜን ካበ ነው የሚባለው። ካበ ኢትዮጵያ ሰሜን ኢትዮጵያ ማለት ነው። ደቡብ ኪባ ነው የሚባለው። ኪባ ቢ ይጠብቃል። ምስራቅ ባሃ ነው። ሊጣ ምዕራብ ነው። ስለዚህ ካባ ሰሜን፣ ኪባ ደቡብ፣ ባሃ ምስራቅ፣ ሊጣ ምዕራብ ይሆናል ማለት ነው። ሌላ ደግሞ እንግዲህ ግራ ቀኝ እንግዲህ ሰሜን ደቡብ ካለን አቅጣጫ ሌላ ግራና ቀኝ አለ። እንግዲህ ቢታ ግራ ነው። ሚርጋ ቀኝ ነው። ስለዚህ ቢታ ግራ ሚርጋ ቀኝ ይሆናል ማለት ነው። ይሄ ጠቃሚ ነው። ሌላ ጣዕሞች ጣዕም አሁን እንግዲህ ሃዳዋ መራራ ማለት ነው። ሚያዋ ጣፋጭ ማለት ነው። ሶጊዳ ጨው ነው። ሶጊዳዋ ጨዋማ ማለት ነው። አሸት እሸት የሚል እና የመሳሰሉት ማለት ነው። እንግዲህ እነዚህን እና የመሳሰሉትን ጠቃሚ ቮካቡላሪ በራሳችሁም እንደዚህ ጠቃሚ ሊሆኑ ይችላሉ ብላችሁ የምታስቧቸውን እንደዚህ ፐርፐዝሊ እየጻፋችሁ ጆት ዳውን እያደረጋችሁ ቮካቡላሪ ፓወራችሁን መጨመር አለባችሁ ማለት ነው። የዛሬውን ትምህርት በዚህ ጨርሰናል። በሌላ ርዕስ እስከምንገናኝ ነጋቲ